በዚህ ሳምንት በሜዲኮሎጂ ቶክ ሾው እናቶች ክትትል የሚጀምሩት እርጉዝ ሆነው አይደለም። ከማርገዛቸው በፊት ክትትል ይጀምራሉ። አንዲት እናት ከእርግዝና ጋር ተያይዞ ጽንሱ ላይ የአፈጣጠር እክል ካለ ያንን ይዛ እንድትቀጥል አይደረግም እና ከሌሎቹ 5ቱ ቪዚቶች ደግሞ ከ28 ሳምንት በኋላ ነው። እነዚህም የራሳቸው ፐርፐዝ አላቸው። በዚህ መልኩ ክትትሏን የምትቀጥል ከሆነ ጤናማ ክትትል ነው። ደም መፍሰስ ማለት ከመጀመሪያው 3 ወር ጀምሮ ደም ሊፈስ ይችላል። እርግዝናው ተቋረጠ ማለት አይደለም። ከፍተኛ ትኩሳት ላላት እናት የትኩሳት መድኃኒት መስጠት ህመሟን መደበቅ ነው። ሜዲኮሎጂ ቶክ ሾው። ስሜ ዶክተር ሙሉሰው መልኬ እባላለሁ። በሙያዬ የማህፀንና ጽንስ ስፔሻሊስት ነኝ። ወደ ማህፀንና ጽንስ ህክምና ስፔሻላይዝ ለማድረግ ያነሳሳኝ ነገር እንግዲህ ያው የህክምና ትምህርት ቤት እያለሁ በእኛ ጊዜ በፊት የኢንተርንሺፕ እያለን የሲኒየር ሐኪሞችና የኢንተርን ሐኪሞች ቁርኝት በጣም ጥሩ ነበረና በመሃላቸው ሬዚደንት ሐኪሞች ስለሌሉ ጠቅላላ ሐኪሞች ስለሌሉ ብዙ ፕሮሲጀሮችን አብሮ ለመስራት እድሉ ስለነበረን እና ብዙ ለውጦችን ጥሩ ህክምናዎችን ስለምናይ ወደዛ አዘን ብዬ ነበረና ለዚሁም ደግሞ ማሳያው የህክምና ትምህርት ስጨርስ የመመረቂያ ጽሁፌ በማህፀንና ጽንስ ዙሪያ ነበረ። ሌላ በተጨማሪ ደግሞ ጠቅላላ ሐኪም ሆኜ ተመርቄ ስመደብ ወደ ባሌ ጎባ ሆስፒታል ነበር የተመደብኩት። እኔ በሄድኩበት ሰዓት የማህፀንና ጽንስ ስፔሻሊስት ሐኪም አልነበረም። እዛ እንግዲህ አብዛኛውን ጊዜን 11 ዓመት ስቆይ ጠቅላላ ሐኪም ሆኜ ማለት ነው ስቆይ አብዛኛውን ጊዜን በማህፀንና ጽንስ ዲፓርትመንት ነበር የቆየሁት። ቀለል ያሉ ኦፕራሲዮኖችን በኦፕራሲዮን ማዋለድ እና ሌሎች የማህፀን ችግሮችን ደግሞ የመስራት እድሉ ነበረኝ እና እነዚህ ነገሮች ተደማምረው አሁን ላለሁበት ሙያ ኮንትሪቢዩት አድርገዋል ብዬ አስባለሁ። ጤናማ እርግዝና ማለት እንግዲህ ብዙ ኮምፖነንቶች አሉት። ጤናማ እርግዝና ማለት አንዲት እናት ያው በሙሉ ጤንነት ሆና እርግዝናዋን ስትጀምር፣ ይሄ ማለት እንግዲህ ምን ማለት ነው? ከዚህ በፊት ሜዲካል ኢልነሶች ለምሳሌ እንደ ግፊት፣ ስኳር፣ ሌሎች የልብ ችግሮች፣ የኩላሊት ችግሮች ሳይኖሩባት እርግዝናዋን ከጀመረች ወይ ደግሞ እነዚህ ችግሮች ኖረው በህክምና ኮንትሮል ሆነው እርግዝናዋን እንድትጀምር ተደርጋ ተፈቅዶላት እርግዝናዋን ከጀመረች ሙሉ ጤነኛ ናት ማለት ይቻላል። ይሄ ማለት ነው ፕሪ ኮንሰፕሽናል ኬር የሚባል አለ። ይሄ ማለት ምንድነው? ከእናቶች ክትትል የሚጀምሩት እርጉዝ ሆነው አይደለም። ከማርገዛቸው በፊት ክትትል ይጀምራሉ። የጤናቸው ሁኔታ በደንብ ታይቶ እንደገና ደግሞ የክብደታቸው ሁኔታ ታይቶ ይፈቀድላቸዋል። እርግዝና ማለት ነው። ክብደታቸው ጥሩ ከሆነ ማርገዝ የሚችሉ ከሆነ ኖርማል ከሆነ አንዳንዱ አሁን ክብደቱ ከመጠን ያለፈ ክብደት ኦቤዝ የሚባለው ደረጃ ደርሰው ከሆነ ክብደታቸው እንዲስተካከል ይደረጋል። አንዳንዱ ደግሞ በጣም ክብደታቸው ያነሰ አንደርዌይት ሆነው ቦዲ ማስ ኢንዴክሳቸው ከ18 ኪሎ ግራም ፐር ሜትር ስኩዌር በታች ሲሆን እንትኑ እንዲስተካከል ይደረጋል እና ይሄ ነገር ተስተካክሎ ያረገዘች ከሆነ ጤናማ ናት ማለት ይቻላል። በተጨማሪ ደግሞ ከእርግዝና ጋር ተያይዘው የሚመጡ የጤና እክሎች አሉ። እነዛ የጤና እክሎች ከሌሉባት
እናት ጤናማ ናት ማለት ነው። አመጋገቧንም ከእርግዝና ጋር ተያይዘው ጤናማ አመጋገቦች አሉ፣ ጤናማ የስፖርታዊ እንቅስቃሴዎች አሉ። እነዚህን የምትከተል ከሆነ ይሄም ጤናማ እርግዝና ነው ማለት ይቻላል። ሌላ በተጨማሪ ደግሞ ጤናማ የእርግዝና ክትትል የምታደርግ ከሆነ ይህ ማለት ነው የዓለም የጤና ድርጅት አሁን ላይ እንግዲህ የእርግዝና ክትትልን አንድ እናት እስከ 40 ሳምንት ድረስ 8 ጊዜ ሐኪሟን ማየት አለባት የሚል አውጥቷል፣ ሪኮሜንዴሽን አውጥቷል። ይህ እንግዲህ ምን ማለት ነው? እያንዳንዱ ቪዚት የራሱ ፐርፐዝ አለው፣ የራሱ ኦብጀክቲቭ አለው። ለምሳሌ የመጀመሪያዎቹ 3 ወር ወይም የፈርስት ትራይሚስተር እንለዋለን። እሱ ላይ እንግዲህ አንድ ቪዚት አላት። ይህ ቪዚት እንግዲህ የራሱ አላማ አለው። እዛ ውስጥ እንግዲህ የምትታያቸው ነገሮች አሉ። በላቦራቶሪ ኢንፌክሽየስ የሆኑ ነገሮች፣ ወደ ልጁ ሊተላለፍ የሚችሉ ነገሮች አሉ የሉም የሚለውን ነገር፣ ሌላ እንደገና ደግሞ ስትጀምር ቤዝላይን የሄሞግሎቢን ሌቭሏን ለማየት፣ እንደገና ደግሞ ከምንም በላይ ደግሞ የአልትራሳውንድ የመጀመሪያው 3 ወር ላይ የምትነሳው አልትራሳውንድ ብዙ ነገር ይናገራል። አንደኛ አሁን ላይ ብዙ ጥናቶች እንደሚያሳዩት ከሆነ የእርግዝና አቆጣጠር በመጀመሪያዎቹ 3 ወር የተነሳችው የአልትራሳውንድ ውጤት ካለ በሱ ቤዝ ካደረገ ወደ ትክክለኛ የእርግዝና አቆጣጠር የሚሄድ እድሉ ሰፊ ነው የሚል ነገሮች አሉና የእርግዝና አልፏል ተብሎ የሚደረጉ ኢንተርቬንሽኖችን ይቀንሳል ይባላል በብዙ ጥናቶች ማለት ነው። ከዚህ የተነሳ አልትራሳውንድ ይነሳሉ በዛ የመጀመሪያ 3 ወር ላይ ማለት ነው። ከዛ ቀጥሎ ደግሞ በሁለተኛው 3 ወር ደግሞ 2 ቪዚቶች አሏቸው። 2 ቪዚቶቹም እነዚህም ኦብጀክቲቭ አላቸው። አንደኛው በ20 ሳምንት አካባቢ የምትነሳው አልትራሳውንድ ነው። ይሄ አናቶሚክ ስካኒንግ ይባላል። ይሄ ደግሞ ጥቅሙ ምንድን ነው? አንዲት እናት ከእርግዝና ጋር ተያይዞ ጽንሱ ላይ የአፈጣጠር እክል ካለ ያንን ይዛ እንድትቀጥል አይደረግም። ምክንያቱም ከእርግዝና ጋር ተያይዞ የሚከሰቱ ችግሮችን እንዳትካፈል ያንን ይዛ እንድትቀጥል አይደረግም እና ጽንሱ እንዲቋረጥ ይደረጋል። ያ ነው ፐርፐዙ። ሁለተኛው ደግሞ ከእርግዝና ጋር ተያይዞ የሚከሰት የስኳር ችግር አለ። ይህን እንግዲህ ዲቴክት የሚደረገው ከ24 እስከ 26 ሳምንት ባለው ጊዜ ውስጥ ነው እና የራሱ የቴስቲንግ ፕሮሲጀር ስላለው የዛን ጊዜ ትቀጠራለች ማለት ነው እና ከሌሎቹ 5ቱ ቪዚቶች ደግሞ ከ28 ሳምንት በኋላ ነው። እነዚህም የራሳቸው ፐርፐዝ አላቸው። በዚህ መልኩ ክትትሏን የምትቀጥል ከሆነ ጤናማ ክትትል ነው ማለት ይቻላል ማለት ነው። አንዲት እናት እንግዲህ በእርግዝና ወቅት ማድረግ ያሉባት ጥንቃቄዎች ያው ክትትሏን በደንብ በትክክሉ የምትከታተል ከሆነ የሚከታተላት ሐኪም ወይም የጤና ባለሙያ የሚሰጣትን ምክር ሙሉ በሙሉ ተግባራዊ ማድረግ አለባት። ሌሎች የምታያቸውን ዳንጀር ሳይኖችን ስታይ ቶሎ ብላ ወደ ሕክምና ቦታ መምጣት አለባት። ማድረግ የሌለም መውሰድ የሌሉባትን ነገሮች አትውሰጂ የተባለችውን ነገሮች ፈጽማ መውሰድ አይኖርባትም። ሌላ ይሄ ብዙ የእኛን ሀገር እናቶች አይወክልም። ለምሳሌ ሲጋራ ማጨስ ሲባል እንግዲህ 2 አይነት አለ። አክቲቭ ስሞከር እና ፓሲቭ ስሞከር የሚባሉ ነገሮች አሉ። አክቲቭ ስሞከር ማለት ራሷ እናትየው ስታጨስ ነው። ብዙ እናቶች እንደዚህ አይነት ነገር የላቸውም እኛ ሀገር። ግን አጠገቧ ሌሎች ሰዎች በብዙ ጊዜ የሚያጨሱ ከሆነ ወይ ባል ሊሆን ይችላል፣ ወይ ዘመድ ሊሆን ይችላል፣ ወይ ጎረቤት የሚያጨስ ከሆነ እንዳጨሰች ጭሱ ወደ እሷ የሚመጣ ከሆነ እንዳጨሰች ነው የሚቆጠረው እና ይህ ደግሞ እርግዝናው ላይ የራሱ ኢፌክት አለው።
ምጥ ያለ ጊዜ መምጣት፣ ከክብደት በታች ልጅ መወለድ፣ የልጅ የእድገቱ ሁኔታ መታገድ፣ ፌታል ግሮዝ ሪስትሪክሽን እንለዋለን፣ የሽርቷ ያለ ጊዜው መፍሰስ፣ እነዚህ አይነት ነገሮችን ያመጣል እና ይሄንን ነገሮች ጥንቃቄ ብታደርግ። ሌሎች እንደገና ደግሞ አልኮል ነክ ነገሮች ደግሞ የሚወሰዱበት አጋጣሚ አለ። አንዳንድ እናቶች በተለይ እነዚህ ሎካል አልኮሎች ይወሰዳሉ፣ ጠጅ፣ ጠላ ምናምን ይወሰዳሉ። እነዚህ የአልኮሊክ ኮንቴንታቸው በደንብ በውል ላይታወቅ ይችላል። እንደውም እኛ ከምንላቸው አልኮሎች የበለጠ ነው የሚባል አለ። በተለይ ጠጅ ማለት ነው። እነዚህ አይነት ነገሮችን ማስወገድ አለባቸው። ወይንን ደግሞ አንደርማይን የሚያደርጉ እናቶች አሉ። እንደ ኮካ ቆጥረው የሚወስዱ አሉ። እንደውም በጣም ብዙ አልኮሊክ ኮንቴንቱ ከሌሎች መጠጦች ከፍ ያለ ነው። ስለዚህ እነዚህን ነገሮች አቮይድ ማድረግ አለባት። እነዚህን ካደረገ ክትትሏን በስርዓቱ የምትከታተል ከሆነ እና ሐኪም የሚላትን በአጠቃላይ ተግባራዊ የምታደርግ ከሆነ ያው እርግዝናዋ ጥሩ ይሆናል ብዬ አስባለሁ። እንግዲህ ዳንጀር ሳይን የሚባሉት ብዙ ናቸው። ከትኩሳት ብንጀምር አደገኛ የሆነ ትኩሳት አደገኛ ምልክት ነው። በእርግዝና ወቅት የተለያዩ ነገሮችን ሊያመላክት ይችላል። የተለያዩ ኢንፌክሽኖችን ሊያመላክት ይችላል። ሌላ ደም መፍሰስ፣ በእርግዝና ወቅት ደም መፍሰስ ይኖራል። ደም መፍሰስ ማለት ከመጀመሪያው 3 ወር ጀምሮ ደም ሊፈስ ይችላል። ያ ማለት እርግዝናው ተቋረጠ ማለት አይደለም። በዛ ሰዓት የማህፀን በሩ ዝግ እስከሆነ ድረስ እና የልጁ የልብ ትርታ እስካለ ድረስ እርግዝናው ሊቀጥል ይችላል። ሌላ ከ7 ወር በኋላ የሚከሰት የደም መፍሰስ አለ። እሱም እንደ ዳንጀር ሳይን ነው የሚቆጠረው። ሌሎች እንደገና ደግሞ የሽርቷ መፍሰስ፣ የሽርቷ ያለ ጊዜው መፍሰስ፣ ይሄም እንደ ዳንጀር ሳይን ነው የሚቆጠረው። ሌላ እንደሚጥል በሽታ ሊያደርጋቸው ይችላል። ሌላ ከእርግዝና ጋር ተያይዞ የሚመጣ የደም ግፊት አለ። የእሱ ምልክቶች አሉ። እነሱ ምልክቶች በአጠቃላይ እንደ ዳንጀር ሳይን ነው የሚቆጠሩት። ለምሳሌ ከፍተኛ የሆነ ራስ ምታት፣ የአይን ብዥታ መኖሩ ብዙ ጊዜ ከደም ግፊት ጋር ሊገናኝ ይችላል። ሌላ እንደገና በደረት አካባቢ ላይ የጨጓራ ስሜት የሚመስል የማቃጠል ሊሆን ይችላል። ወይ እዚህ ወደ ጉበት አካባቢ የህመም ስሜት ካለ ይሄም እንደ ዳንጀር ሳይን ሊቆጠር ይችላል። ሌላ የሆድ ህመም፣ ከፍተኛ የሆነ የሆድ ህመም ካለ ይሄም እንደ ዳንጀር ሳይን ሊታይ ይችላል ማለት ነው። እነዚህ ናቸው። እነዚህ ዳንጀር ሳይኖች እንግዲህ በሁሉም እናቶች ይከሰታሉ ማለት አይደለም። የተለያዩ ዳንጀር ሳይኖች በተለያየ ምክንያት ሊከሰቱ ይችላሉ። ለምሳሌ ትኩሳት ያልነውን ብናነሳ ትኩሳት እንግዲህ ከተለያዩ ነገሮች ጋር ከሽንት ቱቦ ኢንፌክሽን ጋር ተያይዘው ሊመጡ ይችላሉ። በተለይ የላይኛው የሽንት ቱቦ ክፍል ወይም ኩላሊት የሚባለው እሱ ኢንፌክሽን ሲኖረው እና በደንብ ትሪት ካልሆነ ከፍተኛ የሆነ ትኩሳት ሊያመጣ ይችላል። ከሕክምና እጦት የተነሳ ማለት ነው። አንድ እሱ ነው። ሌላ እንደገና ደግሞ ይሄ የሽርቷ መፍሰስ ጋር ተያይዞ የሚመጣ ኢንፌክሽን አለ። ይሄ ማለት የልጁ ክርታሱ የእንግዴ ልጁ እንደዚህ አጠቃላይ ኢንፌክሽን ሲኖር የሚመጣ ትኩሳት አለ። ያ በእኛ አጠራር ኢንትራ አምኒዮቲክ ኢንፌክሽን እንለዋለን። በዚህ ሳቢያ ሊመጣ ይችላል። እነዚህ ቅድም ሲጋሬት ስሞኪንግ ምናምን ያልናቸው ነገሮች እንግዲህ ወደ ሊያጋልጡ ይችላሉ። አሁን ለምሳሌ ሽርቷን ያለ ጊዜው መፍሰስ ሊያመጡ ይችላሉ። ምጥን ያለ ጊዜው ሊያመጣ ይችላል። ምጥም ራሱ ያለ ጊዜው ሲመጣ ይሄም የዳንጀር ሳይን ነው እና ሊያጋልጡ ይችላሉ ብለን መውሰድ እንችላለን። አሉ ያው
አንዲት እናት እንግዲህ ስለ ጽንሱ ጤንነት ከሐኪሟን በላይ በደንብ ታውቃለች። እንደውም ለእኛ መንገድ ወይም እኛ እንድናይ የሚያደርጉን እነሱ ናቸው። ብዙ ጊዜ ከእንቅስቃሴ ጋር የእንቅስቃሴ ሲቀንስባቸው እንደገና ደግሞ አንዳንድ ጊዜ ወደፊት ሊከሰት የሚችሉ ነገሮችን አንዳንዴ ይታወቃቸዋል እና መተው ይታያሉ። መተው ሲታዩ ጽንሱ ላይ ችግር እንዳለ ብዙ ጊዜ እናያለን። በዚህ ልታቅ ትችላለች እንቅስቃሴ ሲቀንስባት። ሌላ እንግዲህ የእድገት እክልነት ካለው ለምሳሌ ፌታል ግሮዝ ሪስትሪክሽን ሲኖረው ለምሳሌ 8 ወር እርግዝና እያላት የ7 ወር ወይ የ6 ወር ተኩል ይመስላል ሆዷ ላይ እና ያንን ስታይ እርግዝናው ላይ እክል እንዳለ ችግር እንዳለ ልታቅ ትችላለች። ምክንያቱም የ7 ወር እርግዝና የት በተለይ ብዙ የወለዱ እናቶች የ7 ወር እርግዝና የቱ ጋር እንደሆነ የ8 ወር የቱ ጋር እንደሆነ ያውቁታል። የ5 ወር የቱ ጋር እንደሆነ ያውቁታል። ሆዳቸው ትንሽ የሆነባቸው ትክክል እንዳልሆነ ያውቁና መጥተው ሲመረመሩ እንዳሉት የሚሆንበት አጋጣሚ አለ። አንዳንድ እናቶች እንደዚሁ ተጨንቀው ይመጣሉ እንደዚሁ እና ሲታዩ ልጃቸውም ሲታይ ጤናማ ነው፣ እነሱም ሲታዩ ጤናማ ነው። ግን እንደዚሁ የሚያስጨንቃቸው ነገር ይኖራል እና እንግዲህ እኔ በትምህርት እያለሁኝ አንድ ሐኪም በጣም እንደዚህ አይነት እናቶች ሲመጡ እንግዲህ ብዙ ጥናቶችን ያየ ሐኪም ነው እና ወሪድ ማዘር ይላቸዋል። በጣም የተጨነቁ እናቶች ይልና ወደ ቤት አይልካቸውም፣ ሆስፒታል ያስተኛቸዋል። ሆስፒታል አስተኝቷቸው ከተወሰነ ጊዜ በኋላ የሆነ ኮምፕሊኬሽን አፕን ያደርጋል። ወይ ከፍተኛ የሆነ ደም ይፈሳቸዋል፣ ወይ የልጁ እንቅስቃሴ በጣም ይቀንስና የሆነ ነገር እንትን ይሆንና እዛው ያሉ ወዲያው ትሪትድ ሆነው አውትካሙ ጥሩ የሆኑ ኬዞችን አውቃለሁና እናት ያው ይታወቃታል፣ ብዙ ታውቃለች ብዬ ገምታለሁ። እንደውም ብዙ የወለዱት እናቶች በተለይ የልጃቸውን ክብደት ከአልትራሳውንድ ከሚገምተው በላይ ቤስት ኢስቲሜተርስ የሚባሉት እናቶች ናቸው እና እናቶች ብዙ ስለ ጽንሱ በደንብ ያውቃሉ ብዬ አስባለሁ። ሜዲኮሎጂ ቶክ ሾው